እዚህ በፓርት 1 ቪዲዮአችን ላይ የተለያዩ ሀሳቦችን አንስተናል። ፓርት 2 ቪዲዮአችን የሚሆነው ሶፍትዌር ኮምፖነንትስ ፕሮቶኮልስ ፕሮቶኮል የሚለውን ሀሳብ እና ሌላም የሶፍትዌር ኮምፖነንቶችን እናነሳለን። ሃርድዌር ሌቭል ሶፍትዌር፣ ኮሙኒኬሽን ሶፍትዌር የምንላቸው የተለያዩ ሀሳቦች አሉ። ስለዚህ እነሱን አንድ ባንድ እናያቸዋለን። ስለዚህ ሶፍትዌር ኮምፖነንት የምንላቸው አንዱ አካል የሆነው ፕሮቶኮል የምንለው ነው። ስለዚህ ፕሮቶኮል that defines and regulates the way two or more devices communicate. A set of rules that govern the communication between two or more communicating devices. Protocol የምንለው that defines and regulates the way two or more devices communicate. ሁለትና ከሁለት በላይ የሆኑ ዲቫይሶች ኮሙኒኬት የሚያደርጉበት አንዱ ምንድነው ማለት ነው? ሬጉሌት የሚያደርግበት የሚቆጣጠርበት ሴት ኦፍ ሩል ነው። ስለዚህ አንዱ ኮምፒውተር ከሌላኛው ኮምፒውተር ጋር የተለያዩ ኢንፎርሜሽኖችን ሼር ሲደራረግ ምን አይነት ፕሮቶኮል መጠቀም እንዳለበት ምን ይላል ማለት ነው? አይደንቲፋይ ያደርጋል። ያንን ደግሞ እኛም ደግሞ መጠቀም መቻል አለብን። ስለዚህ ፕሮቶኮል የምንለው ነገር አንዱ ኮምፒውተር ከአንዱ ኮምፒውተር ጋር የሚያደርጋቸው ኮሙኒኬሽኖች እነዛ ኮሙኒኬሽኖች የሚያስፈልጋቸው የራሳቸው የሆነ ፕሮቶኮል አላቸው። እነዛን ደግሞ አንድ ባንድ ስለ ፕሮቶኮል በምናነሳበት ፓርት ላይ አንድ ባንድ እናያለን። ፕሮቶኮል ምን እንደሆነ፣ የታይፕስ ኦፍ ፕሮቶኮል እና የተለያዩ ስለ ፕሮቶኮል ሀሳቦችን የምናነሳበት ፓርት ይኖራል የሚቀጥለው ፓርት ላይ ማለት ነው። ስለዚህ ፕሮቶኮል የምንለው a set of rules that govern the communicating between two or more communicating device። ስለዚህ ፕሮቶኮል የምንለው a set of rule ነው ወይም ደግሞ አንድ ህግን ወይም ደግሞ የራሱን ህግ የቻለ set of rule ነው። ስለዚህ ምን ያደርጋል? that govern the communication between two or more communicating device። አንድና ከአንድ በላይ የሆኑ ኮምፒውተሮች ወይም ሁለትም ሊሆን ይችላል ከዛም በላይ የሆኑ ኮምፒውተሮች ሊሆኑ ይችላሉ ኮሙኒኬት በሚያደርጉበት ጊዜ ያላቸው ኮሙኒኬሽን እነዛን እንዴት ኮሙኒኬት ማድረግ እንዳለባቸው የሚያስረዳን ሩል ወይም ደግሞ ያን ፕሮቶኮል ተጠቅመን ነው ኮሙኒኬሽኑን መፍጠር የምንችለው ማለት ነው። ስለዚህ ፕሮቶኮል ባጭሩ እንደዚህ ካለን ሃርድዌር ሌቭል ሶፍትዌር የምንላቸው known as ማይክሮኮድ የምንላቸው ድራይቨርስ that guide the functionality of individual device such as NIC የምንላቸው ወይም ደግሞ ኔትወርክ ኢንተርፌስ ካርድ የምንለው አንዱ ምንድነው ማለት ነው? የራሱን የቻለ የሃርድዌር እና ሌቭል ኦፍ ሶፍትዌር ነው። ስለዚህ ያን ኒክን በምንጠቀምበት ጊዜ ያ ዲቫይስ ኮምፒውተሩ ምን እንዲያደርግልን ያደርጋል ማለት ነው? የተለያዩ ሶፍትዌሮችን በኒክ አማካኝነት ረን እንዲያደርግልን ወይም ደግሞ የኔትወርክ ኢንተርፌስ ካርድ ነው። ያቺን በምንጠቀምበት ጊዜ የተለያዩ ኔትወርኮችን አክሰስ እንድናደርግና የተለያዩ ሃርድዌሮችን ወደ ሶፍትዌር የምንቀይርበት ዲቫይሶች ሊኖሩ ይችላሉ ማለት ነው። እነዛ ዲቫይሶች ዋነኛ ዓላማቸው ኮምፒውተሩ ከሶፍትዌሩ ጋር ፋንክሽን እንዲሰጥ ሀሳቡ እነዛ አይነት ሲስተሞችን ለመፍጠርና ለማቀናጀት የሚጠቅም አንድ ዲቫይስ ነው። ስለዚህ ሌላው ደግሞ ኮሙኒኬሽን ሶፍትዌር አለ። ኮሙኒኬሽን ሶፍትዌር የምንለው ሶፍትዌርስ which enable the users to communicate across the networks። ስለዚህ ኮሙኒኬሽን ሶፍትዌር የምንላቸው ምን አይነት ሶፍትዌሮች ናቸው? ዩዘሩ ኮሙኒኬት የሚያደርግበት አክሮስ ኔትወርክ ከተለያዩ ኔትወርኮች ጋር ወይም ደግሞ ብዙ ከሆኑ ኔትወርኮች ጋር የሚያደርግበት ኮሙኒኬት የሚያደርግበት የራሳቸው የሆነ ሶፍትዌር ያስፈልጋቸዋል። ያ የምንለው www.com የምንላቸው የተለያዩ እንትኖች አሉ። ስለዚህ ወርልድ ዋይድ ዌብ የምንለው ነገር ወይም ደግሞ የአንድ ድርጅት ሊሆን ይችላል ሳም ፐርሰን ሊሆን ይችላል። ስለዚህ የራሱ የሆነ ምን አለው ማለት ነው? ዌብ ፔጅ አለው። የራሱ የሆነ ዌብ ድረገጾች አሏቸው። በዛ ድረገጽ አማካኝነት የፈለገውን መረጃ የፈለገውን ፐርሰናል ኢንፎርሜሽን ምን ያደርጋል ማለት ነው? ይለጥፋል ወይም ደግሞ ያስተዋውቃል። ስለዚህ በዛ አማካኝነት ደግሞ የሱ ዌብ ፔጁ አይፒ አድሬስ አለ። በዛ አይፒ አድሬስ አማካኝነት በዲኤችሲፒ ምናምን
ምን ሆኖ በተለያዩ ፕሮቶኮሎች ወይም ደግሞ DHCP የምንላቸው የተለያዩ ከሱ ጋር ተያይዞ የሚመጡ ፕሮቶኮሎች አሉ። ስለዚህ እነዛ ፕሮቶኮሎች ኮሚኒኬት እንድናደርግ ሲረዱን አብዛኛው ጊዜ ደግሞ ሶፍትዌሮቹ ወይም ደግሞ እነዚህ ቱሎች HTTP www ወይም ደግሞ HTTP የምንላቸው FTP የምንላቸው ቴልኔት የምንላቸው እንደ አንድ ምንድናቸው የኮሚኒኬሽን ሶፍትዌር ናቸው። ስለዚህ እነዚህ ዋነኞቹ ኮምፒውተሮች ከአንዱ ኮምፒውተር ጋር ኮሚኒኬት እንዲያደርጉ እንዲፈጥሩ የሚያስችለን ምንድነው ማለት ነው ቤስት ዌይ ነው ማለት ነው። ሌላው ደግሞ ሰርቨር የምንለው ነው። ስለዚህ ባለፈው ወይም ደግሞ በመጀመሪያው ፓርት 1 ቪዲዮአችን ላይ ሰርቨር የምንለው ምንድነው ብለናል? የተለያዩ ክላይንት ኮምፒውተሮችን የሚቆጣጠርና እነዛን ክላይንት ኮምፒውተሮች ምን የሚያደርግ ኮንትሮል የሚያደርግ አንድ የኮምፒውተር ዲቫይስ ነው። ስለዚህ ወይም ደግሞ አንድ ዲቫይስ ነው። ሰርቨር ስንል ሰርቨር ኮምፒውተር is a more powerful system that must perform varied and complex tasks። ሰርቨር የምንለው በጣም ፓወርፉል የሆነ ኮምፒውተር ነው። ከሌላኛው ኮምፒውተር ጋር በምንም ሁኔታ የማይገናኙ ያ ሰርቨር ኮምፒውተር ባለው ጂቢ ባለው ራም ባለው የኔትወርክ ስፒድ እንዲሁም ደግሞ ባለው የኮር መጠን እና በተለያዩ የኮምፒውተሩ አይደንቲቲን የሚገልጹ ወይም ደግሞ የኮምፒውተሩ ሲስተም ኢንፎርሜሽኖች ምን ይሆኑ ፓወርፉል ይሆኑ ወይም ደግሞ ከሌላኛው ኦርዲነሪ ከሆኑ ኮምፒውተሮች የተሻለ ምን የሚያደርግ አክሰስ የሚያስደርገን ኮምፒውተር ሰርቨር ኮምፒውተር እንለዋለን። ስለዚህ ያ ሰርቨር ኮምፒውተር የተለያዩ ክላይንት ኮምፒውተሮችን ኮንትሮል የሚያደርግና በከነሱ ደግሞ ሞር ፓወርፉል የሆነ ሞር ስቶሬጅ ያለው ብዙ ዳታን አክሰስ ልናደርግበት የምንችለው ሰርቨር ስለዚህ ያን ፓወርፉል ልንል እንችላለን። ስለዚህ ሁልጊዜም ፐርፎርም የሚያደርግልን ምንድነው ቫሪድ የሆነና ኮምፕሌክስ የሆኑ ታስኮችን እንዲሁም ደግሞ ተለዋዋጭ የሆኑ በጣም ከባድ የሆኑ ፍሌክሲብል የሆኑ ተለያዩ ታስኮችን ፐርፎርም ያደርግልናል ማለት ነው ሰርቨር የምንለው። ስለዚህ ዲፈረንት ታይፕስ ኦፍ ሰርቨር ብዙ አይነቶች ምን አሉ ብዙ አይነት ምን አለ ማለት ነው ታይፕስ ኦፍ ሰርቨር አሉ ኢንክሉድድ ኦን መኒ ላርጅ ኔትወርክስ። ስለዚህ በተለያዩ ሰፋ ባሉ ወይም ደግሞ ትልቅ በሆኑ ኔትወርኮች ላይ ሀፕን ሊሆን ይችላል ወይም ደግሞ ኢንክሉድ ልናደርገው እንችላለን። ስለዚህ የተለያየ የኔትወርክ ኢንፍራስትራክቸር በምንሰራበት ጊዜ ለእያንዳንዱ ኔትወርክ ኢንፍራስትራክቸር ለእያንዳንዱ ፍሎር ለእያንዳንዱ ቢልዲንግ የሚያስፈልገው የሰርቨር ታይፕ አለ። ስለዚህ እነዛ የሰርቨር ታይፖች የራሳቸው የሆነ ኦን አክቲቪቲ አላቸው የራሳቸው ምን አላቸው ማለት ነው ታስክ አላቸው። ምን አይነት ታስክ? የመጀመሪያው ሰርቨር ፋይል ኤንድ ፕሪንተር ሰርቨር ሊሆን ይችላል። ሁልጊዜ ፋይል እና ፕሪንተርን ምን የሚያደርግ ሰርቭ የሚያደርግ የሚቆጣጠር አንድ ሰርቨር ሊሆን ይችላል። ስለዚህ ያንን ፋይል ኤንድ ፕሪንት ሰርቨር እንለዋለን። ፋይል ኤንድ ፕሪንት ሰርቨር ማኔጅ ዩዘር አክሰስ ኢን ዘ ዩዝ ኦፍ ፋይል ኤንድ ፕሪንተር ሪሶርስስ። ስለዚህ ሁልጊዜ ምን ነው ማኔጅ የሚያደርገው ፋይል እና ፕሪንቶችን ማኔጅ ያደርጋል። ለዩዘሩ ደግሞ አክሰስ እንዲያደርጉ ምን ያደርጋል ፋሲሊቴት ያደርጋል እና የተለያዩ ፋይል እና ፕሪንተሮችን ሪሶርሶችን ምን ያደርጋል ማለት ነው ማኔጅ የሚያደርግ የሰርቨር ታይፕ ፋይል ኤንድ ፕሪንተር ሰርቨር እንለዋለን ማለት ነው። አፕሊኬሽን ሰርቨር የምንለው አፕሊኬሽን ሰርቨር ሜክ server side of client server application as well as the data available to clients። የተለያዩ አፕሊኬሽኖችን ምን ያደረገ ነው ማለት ነው ሆልድ ያደረገ እንዲሁም ደግሞ አፕሊኬሽን ሰርቨር የምንለው ምን የሆነ ነው ማለት ነው ክላይንት ኮምፒውተሮች የተለያዩ ዳታዎችን የተለያዩ ኢንፎርሜሽኖችን በሚያደርጉበት አክሰስ ማድረግ በሚፈልጉበት ጊዜ ለነዛ ክላይንት ኮምፒውተሮች ምን ያደርጋል ማለት ነው ፕሮቫይድ ያደርግላቸዋል የተለያዩ አፕሊኬሽኖችን ይቆጣጠራል። ስለዚህ እያንዳንዱ አፕሊኬሽኖችን የሚቆጣጠር ሰርቨር አፕሊኬሽን ሰርቨር እንለዋለን። ስለዚህ ሰርቨር ስንል በጣም ዘርፈ ብዙ የሆነ ስራዎችን የሚሰራልን አንድ ዲቫይስ ነው ማለት ነው። ስለዚህ ሌላው ደግሞ ሜል ሰርቨር የምንለው አለ። ሜል ሰርቨር ኦፕሬት
like application server in that there are separate server and the client application with the data selectively downloaded from the server to the client. ሜል ሰርቨር የምንለው ኦፕሬት የሚያደርገው like application server ላይ in that there are separate server and the client application with the data selectively downloaded from the server to the client. ስለዚህ እያንዳንዱ ኢሜሎችን የሚቆጣጠር ሰርቨር ሜል ሰርቨር ልንለው እንችላለን ማለት ነው። ፋክስ ሰርቨር የምንለው አለ። ያ ፋክስ ሰርቨር የምንለው ፋክስን ወይም ደግሞ የተለያዩ ፋክሶችን ማኔጅ ያደርጋል። ፋክስ ትራፊኮችን ማኔጅ ያደርጋል ኢንቱ ኤንድ አውት ኦፍ ዘ ኔትወርክ ባይ ሼሪንግ ዋን ኦር ሞር ፋክስ ሞዴም ቦርድስ። የተለያዩ ፋክስ ሞዴም ቦርዶች ላይ ምን ያደርጋል ማለት ነው። ፋክስ ሰርቨር ሁልጊዜ ትራፊኮችን የሚቆጣጠርና ማኔጅ የሚያደርግልን ሰርቨር ፋክስ ሰርቨር የተለያዩ የፋክስ ስራዎችን ሰርቨር ማኔጅ የሚያደርግልን ሰርቨር ፋክስ ሰርቨር እንለው እንችላለን ማለት ነው። ስለዚህ ሌላው ደግሞ ኮሚኒኬሽን ሰርቨር የምንለው ነው። ኮሚኒኬሽን ሰርቨር handle data flow and the email message between the servers on network and the other። የተለያዩ ምን ይሆኑ ዳታዎችን ሃንድል የሚያደርግ flow and the email message between the server on networks and the other። ብዙ ኮምፒውተሮች ወይም ደግሞ ክላይንት ኮምፒውተሮች ከሰርቨሩ ጋር ያላቸውን የዳታ ፍሎ የኢሜል ሜሴጅ በእነሱ መካከል ያለውን ነገር ሁልጊዜ ኮሚኒኬሽኑ ምን ያደርጋል ማለት ነው ይቆጣጠራል ማለት ነው። በሰርቨር እና በክላይንት መካከል ያለውን ኮሚኒኬሽን የሚቆጣጠር ሰርቨር ኮሚኒኬሽን ሰርቨር እንለዋለን። ስለዚህ ኔትወርክ ሜን ፍሬም ኮምፒውተር ኦር ሪሞት ዩዘርስ who deal in the servers over modem in the telephone lines። ስለዚህ ሜን ፍሬም ኮምፒውተሮች የተለያዩ ኔትወርኮችን ትላልቅ የሆኑ ኮምፒውተሮችን ኮሚኒኬሽናቸውን ሪሞትሊ የሆኑ ዩዘሮች ምን የሚያደርጉበት ጊዜ የተለያዩ ሞዴሞችን ቴሌፎን ላይኖችን እነዛን ስንጠቀም አጠቃላይ የነዛን ኮሚኒኬሽን የሚቆጣጠርልን ማኔጅ የሚያደርግልን ሰርቨር ኮሚኒኬሽን ሰርቨር እንለዋለን። ዳይሬክተሪ ሰርቪስ ሰርቨር የምንለው ዳይሬክተሪ ሰርቪስ ሰርቨር ኢኔብል ዩዘርስ ቱ ሎኬት ስቶር ኤንድ ሴኪዩር ኢንፎርሜሽን ኦን ዘ ኔትወርክ። ሁልጊዜ ኢንፎርሜሽኖች ዩዘሩ ምን እንዲያደርግ ሎኬት እንዲያደርግ ስቶር እንዲያደርግ ዳታዎችን ኤንድ ሴኪዩር ኢንፎርሜሽኖቹ ሴኪዩር እንዲሆኑ በኔትወርክ ላይ ያለውን ነገር የሚቆጣጠርልን ሰርቨር ዳይሬክተሪ ሰርቪስ ሰርቨር እንለዋለን ማለት ነው። ስለዚህ ሰርቨርን በአጭሩ ወይም ደግሞ በተወሰነ መልኩ በዚህ መልኩ አይተናል። ስለዚህ ከዚህ በሰፋ ባለ ወይም ደግሞ ዲቴይል በሆነ መልኩ በምንመጣባቸው ቪዲዮዎች አሉ። ስለዚህ በዚህ ማንዳውት ላይ ደግሞ የምናገኘው የሰርቨር ጥቅሞች በዚህ ሴሽናችን ላይ የምናገኛቸው የተለያዩ የሰርቨር ይዘቶችና የሰርቨር ካራክተሮችን እናያለን ማለት ነው። ስለዚህ ሰርቨር ብዙ ስራዎችን ልንቆጣጠርበት የምንችልበት ብዙ የሆኑ አክቲቪቲዎችን በሱ ፐርፎርም ልናደርግበት የምንችለው የአንዱ የኮምፒውተር ታይፕ ሰርቨር ኮምፒውተር እንለዋለን ማለት ነው። ስለዚህ ሌላው ደግሞ ሁልጊዜ በኔትወርክ ላይ የማይጠፋው ነገር ኔትወርክ ቶፖሎጂ ነው። ኔትወርክ ቶፖሎጂ ሲባል ከዚህ በፊት ሰምተን እናውቃለን። ኔትወርክ ቶፖሎጂ ሲባል ደግሞ ምን ላይ በብዙ ቦታዎች ላይ አግኝተናቸው ወይም ደግሞ ሰምተን ሊሆን ይችላል ማለት ነው። ኔትወርክ ቶፖሎጂ ስንል it is a physical layout of network and topographic maps። ስለዚህ ኔትወርክ ቶፖሎጂ የምንለው ፊዚካል ሌአውት ነው። የኮምፒውተሮቹ አቀማመጥ የኮምፒውተሮቹ የቦታ ይዘት ሎኬሽናቸው የኮምፒውተሩ ከአንዱ ኮምፒውተር ያለው የቦታ የሎኬሽን እና የኮምፒውተር አቀማመጡ ኔትወርኩን የዘረጋንበት ሜተድ ኔትወርኩን የዘረጋንበት ሲስተም ስለዚህ እነዛ ሁሉ ኔትወርክ ቶፖሎጂ ልንላቸው እንችላለን። ስለዚህ ፊዚካል ሌአውት ነው። ቶፖግራፊክ ማፕ ልንለው እንችላለን። የፊዚካል ሌአውት የኮምፒውተሮቹ የቦታ አቀማመጣቸው it describes how the network constructs። ኔትወርክ ቶፖሎጂ የምንለው ምንድነው ዲስክራይብ የሚያደርግልን ኔትወርኩ እንዴት ነው ኮንስትራክት የሆነው በምን አይነት መንገድ ነው ኔትወርኩ ምን የሆነው ኮንስትራክት እና ቢልድ የሆነው። ስለዚህ ኔትወርክ ቶፖሎጂ ስንል refers to the arrangement or physical layout of computer
የአጠቃላይ የኮምፒውተሮቹ ፊዚካል ሌአውት የኬብሎቹ and other component on the network ብዙ የሆኑ ኮምፖነንቶች በኔትወርክ ላይ ያላቸው የፊዚካል ሌአውት ኔትወርክ ቶፖሎጂ እንለዋለን ማለት ነው። ቶፖሎጂ የምንለው ነገር is standard term ኔትወርክ ቤዚክ ዲዛይን። ስለዚህ ቶፖሎጂ የምንለው ስታንዳርድ የሆነ ተርም ነው። ስለዚህ ምን ለማለት ነው? ዲዛይን ስንል የአንድ ኮምፒውተር ያቀማመጣቸው የራሳቸው የሆነ ዲዛይን ሲስተም in addition the term ቶፖሎጂ ስንል ደግሞ ምንን ይገልጽልናል? ፊዚካል ሌአውት ዲዛይን የምንለው ነገር ዲያግራም ማፕ የምንለው ነገር ይገልጽልናል። ዲዛይን ስንል የኮምፒውተሮቹ የእያንዳንዱ ኮምፒውተር ያላቸው ስፔስ ከአንዱ ቦታ ወደ አንዱ ቦታ ያለው ስፔስ የኬብል ታይፕ የኬብል አቀማመጥ የኔትወርኩ ፍሎው የሚያደርግበት ሜተድ መንገድ ዲዛይኑን የሚያስረዳን ዲያግራሙን በምን በቶፖሎጂ መልኩ ልናይ የምንችልበት ማፕ አጠቃላይ የኔትወርኩን የኢንፍራስትራክቸሩን ምን ቦታና ይዘቱን ልናውቅ የምንችለው ምን ሲዘጋጅ ነው ወይም ምን ሲኖር ነው ማለት ነው። ቶፖሎጂ የምንለው የኔትወርክ ቶፖሎጂውን ስናውቅና ሲገለጽ ነው ማለት ነው። ስለዚህ ኔትወርክ ቶፖሎጂ ስንል ስታንዳርድ ተርሙ ኔትወርክ ቤዚክ ዲዛይን ነው ብለናል። እነዚህን አራቱ ነገርን ያቀፈ ነው። ኔትወርክ ቶፖሎጂ affects the capability the choice of one topology over another will have an impact on the other computer። ስለዚህ በተለያዩ ምኖች ካፓቢሊቲዎች በተለያዩ ሲስተሞች የኔትወርክ ቶፖሎጂ ሊለያይ ይችላል። አፌክት ሊሆን ይችላል፣ ዲተርማይን ሊሆን ይችላል። ስለዚህ ኔትወርክ ቶፖሎጂ የምንለው በተለያዩ ካፓቢሊቲዎች አፌክት ይደረጋል። አንዱን ቶፖሎጂ ስንመርጥ over another will have an impact on the dash dash in the blah blah systems በተለያዩ ሲስተሞች ኢምፓክት ሊያደርግ ይችላል። እነዛ ኢምፓክቶች ደግሞ ምንድናቸው ብሎ ጠቅሶልናል ማለት ነው። አንዱ ምንድነው? ታይፕ ኦፍ ኢኩዊፕመንት ዘ ኔትወርክ ኒድስ እያንዳንዱን ኔትወርክ በምንዘራገበት ላውንች በምናደርግበት ጊዜ የተጠቀምናቸው የኢኩዊፕመንት ታይፕን ሊያስረዳልን ይችላል ቶፖሎጂ ስንል ማለት ነው። ምን አይነት ኬብል እንደተጠቀምን፣ ምን አይነት ኮምፒውተር እንደተጠቀምን፣ ምን አይነት ዴስክቶፕ ምንድነው ምን አይነት የኔትወርክ አክሰስ ሜተድ እንደተጠቀምን ስለዚህ አጠቃላይ የምን የኔትወርኩን የኢኩዊፕመንት ታይፑን የሚያስረዳን ቶፖሎጂ ነው። ካፓቢሊቲ ኦፍ ኢኩዊፕመንትስ የእያንዳንዱ የዲቫይሱ የኢኩዊፕመንቱ ካፓቢሊቲ ያቅም መጠን ግሮዝ ኦፍ ዘ ኔትወርክ ኔትወርኩ ደግሞ ማደግ የሚችሉ ኔትወርኮች ናቸው። ያ ኔትወርክ ደግሞ በተለያዩ ጉዳዮች አፌክት ሊሆን ይችላል። ያ ኔትወርክ በምን አይነት ሁኔታዎች ምን ላይ ፍሎው ሊቋረጥ ይችላል። ስለዚህ አንዱ ኔትወርክ አንዱ ኔትወርክ ጋር ያለው የኬብል ኮኔክቲቪቲ አማውንት ምን ያክል ነው የሚለውን የሚያስረዳን ነገር ቶፖሎጂ ልንለው እንችላለን። ስለዚህ ቶፖሎጂ ስንል way the network is managed ኔትወርክን ማኔጅ የሚያደርግ ቶታሊ ፊገር አውት የሚያደርግልን ነገር ኔትወርክ ቶፖሎጂ ይባላል ማለት ነው። ስለዚህ ኔትወርክ ቶፖሎጂን በሁለት አይነት መልኩ ካታጎራይዝ ልንል ወይም ደግሞ ልንከፍለው እንችላለን። የመጀመሪያው ሎጂካል ስንል ሎጂካል የምንለው describes the way network data flows through the physical components ምን ነው ዲስክራይብ የሚያደርግልን ሎጂካል ስንል ኔትወርኩ እንዴት ነው ፍሎው እያደረገ ያለው በፊዚካል ኮምፖነንቶቹ ስር ፊዚካል ኮምፖነንቶቹ በተቀመጡበት ሁኔታ ላይ እንዴት ነው ኔትወርኩ ፍሎው እያደረገ ያለው ዳታዎቹ እየተንቀሳቀሱ ያሉት የሚለውን የሚያስረዳልን ሎጂካል የምንለው የቶፖሎጂ አይነት ነው ማለት ነው። ወይም ደግሞ የኮምፒውተሮቹ እያንዳንዱ አቀማመጥ በነዛ አቀማመጥ ስር ያለው የኔትወርክ ፍሎው የኔትወርክ ሂደቱ የኔትወርክ ምኑ ላይኑ በምን አይነት መንገድ ነው የሚለውን ሎጂካል በሆነ መልኩ ያስረዳልናል። ሎጂካል እንለዋለን ማለት ነው። ስለዚህ ፊዚካል ቶፖሎጂ የምንለው ፊዚካል ቶፖሎጂ describes how the physical component on the network are connected እያንዳንዱ ፊዚካል ኮምፖነንቶች
እንዴት ነው በኔትወርክ ስር ኮኔክት የሆኑት? መጀመሪያው እነዛ ኮምፒውተሮች በማዕከላቸው ስር ዳታዎች ፍሎው የሚያደርጉበትን ሲስተም ነው የሚያሳየን ሎጂካል ቶፖሎጂ የምንለው። ፊዚካል ቶፖሎጂ ግን እነዛ ኮምፒውተር ዲቫይሶች እነዛ የኮምፒውተር ቱሎች እንዴት ነው ኮኔክት የሆኑት የሚለውን የሚያስረዳልን ፊዚካል ቶፖሎጂ እንለዋለን ማለት ነው። ታይፕስ ኦፍ ኔትወርክ ቶፖሎጂ የኔትወርክ ቶፖሎጂ አይነቶቹ ምንድናቸው? ስታንዳርድ ቶፖሎጂ የተለያዩ የኔትወርክ ቶፖሎጂ አይነቶች አሉ። ኦል ኔትወርክ ዲዛይን ስቴም ፍሮም ፎር ቤዚክ ቶፖሎጂስ። ስለዚህ አራት አይነት የኔትወርክ ቶፖሎጂ አለ። እነዚህን ሁሉ ደግሞ ምን የሚያደርግ ሆልድ የሚያደርግ ሃይብሪድ የሚባል የቶፖሎጂ አይነት አለ ማለት ነው። ስለዚህ መጀመሪያ ላይ በስ ቶፖሎጂ አለ፣ ስታር ቶፖሎጂ አለ፣ ሪንግ ቶፖሎጂ አለ፣ ሜሽ እና ሃይብሪድ ቶፖሎጂዎች አሉ። ሌት ሚ ዲስከስድ አባውት for those 5 types of topology type. We have discussed about one by one. ስለዚህ በስ ቶፖሎጂ የምንለው ሊነር በስ የምንለው because the computers are connected in straight line. ሊነር በስ የምንለው ኮምፒውተሮቹ ስትሬት ላይን ነው ኮኔክት ያደረጉት ወይም ደግሞ ስትሬት በሆነ መልኩ ነው ኮምፒውተሮቹ የተገናኙት። ያ በስ ቶፖሎጂ ላይክ እንደ ባስ አይነት ሼፕ ያለው የኮምፒውተር አቀማመጥ። ባስ እንዴት ነው ማለት ነው? ቀጥ ያለ ነው። ስለዚህ በማዕከላቸው ኮምፒውተሮቹ ምንም አይነት የስፔስ ልዩነት የላቸውም። ኮምፒውተሮቹ ስትሬት ላይን ነው የተቀመጡት። በነዛ ስትሬት ላይን መካከል ደግሞ ምን ይደረጋል ማለት ነው? ኔትወርኮቹ ተዘርግተዋል ማለት ነው። It all computer and other peripheral device are linked connected by a single communication channel. ስለዚህ እነዛ ሁሉ ኮምፒውተሮች አንድ በሆነ ሲንግል ኮሚኒኬሽን ቻናል ነው ኮኔክት የሆኑት በአንድ ኬብል በአንድ ዋየር ማለት ነው። It connects each computer or node to a single segment or trunk. ሁሉንም ኮምፒውተር ያገናኛቸው ምን ሚዲያው ምን ይባላል? ሴግመንት ኦር ትረንክ ልንለው እንችላለን። ትረንክ የምንለው ነገር is a communication line typically UTP cable which is referred to as bus. ስለዚህ UTP ሊሆን ይችላል። ያ UTP ኬብል እያንዳንዱ ኮምፒውተሮች በምን በኔትወርክ አገናኝቷቸዋል ማለት ነው። ምን በሆነ መልኩ ምን አይነት ስትራክቸር ባለው መልኩ ስትሬት ላይን በሆነ መልኩ ወይም ደግሞ ባስ ስትራክቸር ባለው መልኩ ማለት ነው። የባስ አይነት ቅርጽ ባለው መልኩ ኮምፒውተሮቹ ኮኔክት አድርጓል። በምን በኬብል። ስለዚህ ያን ኬብል ደግሞ ትረንክ እንለዋለን ማለት ነው። ሌላው computer on bus topology network communicate by addressing data to particular computer and sending out the data on the cable at electronic signal. ስለዚህ በተለያዩ የኤሌክትሮኒክ ሲግናሎች አማካኝነት በስ ቶፖሎጂ ላይ ኢንፎርሜሽኖችን እንዴት ነው አድሬስ የምናደርገው? ዳታውን አድሬስ እንዴት ነው የምናደርገው? በምን በአንድ ኬብል አማካኝነት ለሁሉም ኮምፒውተሮች ኢንፎርሜሽኑ እንዲደርስ እናደርጋለን ማለት ነው። ስለዚህ ይህን ሲስተም በስ ቶፖሎጂ እንለዋለን። how computer communicate on the bus their concept። ስለዚህ እንዴት ነው ኮምፒውተሮቹ ኮሙኒኬት የሚያደርገው የሚለውን በሶስት ኮንሴፕት ልናየው እንችላለን ማለት ነው። የመጀመሪያው ሴንዲንግ ሲግናል ኢንፎርሜሽኖችን ሲግናሎችን ይልካል። ሲግናል ባውንስ ያደርጋል። ከዛ በኋላ ተርሚኔት ያደርጋል። እሱን ደግሞ አንድ ባንድ ስንገልጻቸው ምን ለማለት ነው? ሴንዲንግ ሲግናል ስንል ሴንዲንግ ሲግናል ኔትወርክ ዳታ ኢን ዘ ፎርም ኦፍ ኤሌክትሮኒክ ሲግናል። ዳታውን በምን አይነት ፎርም? በኤሌክትሮኒክ ሲግናል አማካኝነት በኤሌክትሮኒክ ሲግናል ፎርም አማካኝነት ኔትወርክ ዳታውን ምን ያደርጋል? ሴንድ ያደርጋል። ስለዚህ is sent to all computer on the network signal or data or frame as it passes along the bus። ስለዚህ በዛ ቀጥ ባለው ኬብል ላይ ምን ኢንፎርሜሽኖችን ዳታዎችን ምን ያደርጋል ማለት ነው? ሴንድ ያደርጋል። አንዱ የበስ ቶፖሎጂ ምንድነው ማለት ነው? ባህሪ ነው። ሌላው ደግሞ ሲግናል ባውንስ ያደርጋል። the signal is allowed to continue uninterrupted። ያ ሲግናል ያ
ምን ኢንፎርሜሽን ወይም ዳታ ምን እንዲሆን ኮንቲኒየስሊ አንኢንተራፕትድ እንዲሆን ሲግናሎቹ አለው ወይም ደግሞ ሁልጊዜ ምን ያደርጋል ማለት ነው ያንን ነገር ሲግናል ባውንስ እንዲፈጠር ያደርጋል ማለት ነው። ሲግናሎቹ ከአንዱ ኮምፒውተር ወደ አንዱ ኮምፒውተር እንዲሸጋገር እንዲያልፍ ሲግናሎችን ባውንስ ያደርጋል ማለት ነው። ሌላው ተርሚኔተር የምንለው ነው። to stop the signal from bouncing a component called terminator ከአንዱ ኮምፒውተር ወደ አንዱ ኮምፒውተር መረጃዎችን ዳታ ወይም ደግሞ ሲግናሎችን ተርሚኔት የሚያደርግልን ሲስተም ተርሚኔተር እንለዋለን። ስለዚህ a component called terminator is a placed at each end of cable to absorb free signal ፍሪ የሆኑ ሲግናሎችን በሚያገኝበት ጊዜ ያን መረጃ ከእንደገና ይለቀዋል። ተርሚኔት ያደርጋል። ፍሪ የሆነ ምን ሲያገኝ ኖድ ሲያገኝ መልሶ ተርሚኔት ያደርጋል ማለት ነው። ስለዚህ እነዚህን ሶስቱን ስራዎች ይሰራል በስቶፖሎጂ። እዚህ ጋር በምስል ላይ እንደምንመለከተው በስቶፖሎጂ ዲያግራሙ እንደዚህ አይነት ቀጥ የሆነ ወይም የባስ አይነት ሼፕ ያለው ምን የኔትወርክ ቶፖሎጂ ታይፕ በስቶፖሎጂ እንለዋለን። ስለዚህ ይሄ ባክቦን ኦፍ እንደ ኮምፒውተሮቹ መረጃቸውን በዚህ ትረንክ በምንለው ኬብል አማካኝነት ነው ወይም ደግሞ ይሄ ኬብል ነው። ይሄንን ኬብል ትረንክ እንለዋለን። እያንዳንዱ ኮምፒውተር ባክቦን ነው ማለት ነው ይሄ ኬብል። ስለዚህ እዚህ ጋር ምን ያደርጋል ማለት ነው ተርሚኔት ያደርጋል። እነዚህ ኖዶች ናቸው። ፕሪንተሩ ኮምፒውተሩ ሌላኛው ኮምፒውተር የሚያደርጋቸው ምኖች አሉ ኮምፒውተር ኔትወርኮች አሉ ወይም ሲግናሎች አሉ። እነዚህ ሲግናሎች ምንድናቸው ማለት ነው? እነዚህ ሲግናሎች ከአንዱ ኮምፒውተር ወደ አንዱ ኮምፒውተር በሚሄድበት ጊዜ ሲግናል ባውንስ ይፈጠራል። ያ ሲግናል ባውንስ አንኢንተራፕትድ በሆነ መልኩ ኮንቲኒየስሊ እንዲቀጥል ያደርጋል። እዚህ ጋር ደግሞ ተርሚኔተሮች አሉ። መረጃው ከዚህ በላይ እንዳይሄድ እንዲሁም ደግሞ ምን አለ ማለት ነው ቀደም እንዳየነው ሲግናሉን ሴንድ ያደርግልናል ማለት ነው በስቶፖሎጂ ታይፕ ላይ። እንዲሁም ደግሞ ሲግናል ባውንስ ያደርጋል፣ ተርሚኔት ያደርጋል። እነዚህን ሁሉ ስራዎችን ይሰራል። ዳታ is sent to all computer but only destination computer accept it። ስለዚህ ዳታ sent to all computer ዳታው ለሁሉም ኮምፒውተሮች ይላካል but only the destination computer accept it። ነገር ግን ያንን ሁሉ መረጃ ለሁሉም ከተዳረሰ በኋላ ምኑ ዴስቲኔሽን የሆነ ኮምፒውተሩ ምን ያደርጋል ማለት ነው የዛን ሁሉ ዳታ ይቀበላል ማለት ነው። ያ ማለት ምን ማለት ነው? መረጃዎች ሁሉ ወደዚህ ከተሰራጩ በኋላ አጠቃላይ ምንድነው የሚያደርገው ዴስቲኔሽን ኮምፒውተሩ ምን ያደርጋል አክሰፕት ያደርጋል። እነዚህን ሁሉ ከደረሰ በኋላ ነው ዴስቲኔሽን ኮምፒውተር ጋር የሚደርሰው ወይም ዴስቲኔሽን ኮምፒውተር የሚቀበለው ማለት ነው። ስለዚህ እነዚህን ሁሉ ካለፈ በኋላ ነው ምን የሚያደርገው መረጃው ሄዶ የሚያልቀው ማለት ነው። ነገር ግን በዚህ በስቶፖሎጂ ላይ አድቫንቴጅ እና ዲስአድቫንቴጅ አላቸው። አድቫንቴጅ የምንለው if any of computer fails then it does not affect the rest of the network። አንዱ ኮምፒውተር ተበላሸ ማለት ያን ኮምፒውተር ምን እናደርገዋለን ሪዛይን እናደርገዋለን፣ እናውጣዋለን። ከዛ በኋላ ሌሎቹን ኮምፒውተሮች እንጠቀማለን። ስለዚህ አንዱ ኮምፒውተር መበላሸቱ ሌሎቹ ኮምፒውተሮች እንዳይበላሹ አፌክት እንዳይሆኑ ያደርጋል ማለት ነው። ያንዱ አድቫንቴጅ ነው የባስ ቶፖሎጂ። ሌላው ምን አድቫንቴጅ አለው? ዩዝ ኦፍ ኬብል ኢዝ ኢኮኖሚካል። በአንድ ኬብል ነው ሁሉንም ኮምፒውተር የምናዳርሰው። ስለዚህ ብዙ የሆነ ኬብል አይፈልግብንም ወይም አይበላብንም ማለት ነው። it is easy to extend። ስለዚህ በባስ ቶፖሎጂ ላይ ደግሞ ሌላው አድቫንቴጁ ምንድነው? ቀላል በሆነ መልኩ ያንን ኔትወርክ ለሌላኛው ኔትወርክ ማስፋት እንችላለን ማለት ነው። ሲስተም is easy to install። ያንን ደግሞ ኔትወርክ ለመዘርጋት ቀላል የሆነና ሲምፕል የሆነ ዌይ ነው። ማንም ሰው ሊዘረጋው ይችላል ማለት ነው። ስለዚህ እነዚህ አድቫንቴጅ አሉት። ሌላው ደግሞ እንደ ዲስአድቫንቴጅ የምናየው ምንድነው? only one communication channel that can handle only one message at a time። ስለዚህ አንድ መረጃ ነው በአንድ ጊዜ ስር ሊሰራጭ የሚችለው ማለት ነው። 2-3 የሆኑ መረጃዎች ሳይሆኑ አንድ መረጃ ለሁሉም ኮምፒውተር ይሰራጫል። ስለዚህ
ምን ያደርጋል? የዚህን ጊዜ ኮሊዥን ኦኪርስ ኮሊዥን ይፈጠራል። ያ ማለት መረጃዎች ምን ሊሆኑ ይችላሉ? ክላሽ ሊያደርጉ ይችላሉ። መረጃዎች ስቶፕ ሊያደርጉ ይችላሉ። ኮሊዥኖች ሊፈጠሩ ይችላሉ። የሲግናሎች አለመገናኘት ወይም የሲግናሎች ኮሊዥን በሚፈጠርበት ጊዜ ምን ያደርጋል? the message will be resent መልሶ ሜሴጁ ሪሰንት ያደርጋል። that means carrier sent multiple action collision detection ማለት ነው። ስለዚህ የተለያዩ ካሪየር የሆኑ ሴንሶችን መልቲፕሎችን ኮሊዥኖችን ዲቴክት አድርጎ ምን አያደርግም? ከእንደገና ሜሴጁን ሪሴንት አያደርግም። ስለዚህ አንዱ ይሄ ምንድነው ማለት ነው? ዲስአድቫንቴጅ ነው ማለት ነው። አንድ ጊዜ አንድ ሜሴጅ ነው መላክ የምንችለው። ኮሊዥን ተፈጠረ ማለት ምን አያደርግም ማለት ነው? ያንን መረጃ መልሶ ሪሴንት ሊያደርግልን አይችልም ማለት ነው። ስለዚህ ዳታ ትራንስሚሽን የምንለው ዳታ ትራንስሚሽን will slow down when this happen ዳታ ትራንስሚሽኑ በጣም አነስተኛ የሆነና ስሎው የሆነ ነው። if the bus is damaged anywhere in its path then the network will stop working አንዱ የበሱ ያን ኔትወርክ በምንጠቀምበት ጊዜ ኬብላችን ተበላሸ ማለት አጠቃላይ የምንሰራው አጠቃላይ ወርኪንጋችን ቆመ ማለት ነው። የምንሰራው አክቲቪቲ ቆመ ማለት ነው። ስለዚህ አንዱ አድቫንቴጁ ነው። ዲስአድቫንቴጁ ወይም ደግሞ እንደ ደካማ ጎኑ የምንወስደው ፓርት ነው። ፕሮብለም አር ዲፊካልት ቱ አይዞሌት ያ ችግር ወይም ደግሞ በዛ ኬብል ላይ የተፈጠረውን ችግር አይዞሌት ለማድረግ በቀላሉ ለይቶ በቀላሉ ሜንቴን ለማድረግ አስቸጋሪና በጣም ፈታኝ ነው ማለት ነው። ሌላው ፐርፎርማንስ ዲግሬድስ አር አዲሽናል ኮምፒውተር አር አድድ ስለዚህ አዲሽናል የሆኑ ኮምፒውተሮችን ፐርፎርማንስ ያላቸው አዲሽናል ኮምፒውተሮችን ፐርፎርማንስ ዲግሬድስ ስለዚህ ፐርፎርማንሳቸው እየቀነሰ ይመጣል። አስ አዲሽናል ኮምፒውተር አር አድድ አዲስ ተጨማሪ የሆኑ ኮምፒውተሮችን እየጨመርን በመጣን ጊዜ ምን የሆነ ይመጣል? ስሎው የሆነ ይመጣል። ፐርፎርማንሱ ምን ያደርጋል ማለት ነው? ይቀንሳል። ስለዚህ አንዱ መረጃ በምንልክበት ጊዜ ሁሉንም ኮምፒውተሮች ልኮ ለሁሉም ኮምፒውተሮችም ጋር ያ መረጃ ተዳርሶ የመጨረሻው ዴስቲኔሽን ኮምፒውተሩ ጋር እስኪደርስ ድረስ ምን ይፈጠራል ማለት ነው? የተለያዩ ዲግሬዶች ይመጣሉ። የተለያዩ የመረጃ አቲኔሽኖች ሊፈጠሩ ይችላሉ። የመረጃ መቆራረጥ የምንለው ነገር ሊፈጠር ይችላል። ስለዚህ እንደገና ምን ያስፈልገናል? ሪፒተር ሊያስፈልገን ይችላል። መልሶ ሌላ የሆኑ ሪጀነሬት የሚያደርግልን ነገር ሊያስፈልገን አንዱ እንደ ዲስአድቫንቴጅ የምንወስደው ምንድነው ፓርት ነው ማለት ነው። ሌላው ደግሞ በኔትወርክ ቶፖሎጂ ላይ ስታር ቶፖሎጂ የምንለው አለ። it is the most common topology each computers are connected to centralized connect called hub or switch መሃል ላይ ምን አለ? hub ወይ ስዊቾች አሉ። እነዚህ ሁሉ ኮምፒውተሮች ኮኔክት የሚያደርጉና ለነዚህ ሁሉ ኮምፒውተሮች ምን የሚያደርጉ ኔትወርክን ወይም ደግሞ ፋይሎችን ሲግናሎችን ምን የሚያደርጉ ሴንድ የሚያደርጉ ምን አሉ? hub ወይም ስዊች አለ ማለት ነው። ስለዚህ የምን አይነት ሼፕ አላቸው? የስታር ወይም ደግሞ የጨረቃ የሆነ ምን አላቸው? ስትራክቸር አላቸው ማለት ነው። it is the most common topology የኮከብ ወይም ደግሞ የኮከብ የሆነ ስታር የሆነ ቶፖሎጂ ስትራክቸር አላቸው። I mean for ጨረቃ ስለዚህ የኮከብ የሆነ ስትራክቸር ነው ያላቸው። ስለዚህ it is the most common topology each computers are connected to centralized component called hub or switch signals are transmitted from the hub to all computer on the network ሲግናሎቹ ትራንስሚት የሚሆኑት በምን አማካኝነት ነው? በሀብ ወይም በስዊቹ አማካኝነት ለሁሉም ኮምፒውተሮች ሲግናሎች ምን ያደርጋሉ ማለት ሲግናሎች ሴንድ ይደረጋሉ። ስለዚህ በስታር ቶፖሎጂ ላይ እንደ አንድ አድቫንቴጅ እና ዲስአድቫንቴጅ የምንወስደው ፓርት ምንድነው? in star topology modifying the system and adding new computer is easy አዲስ ኮምፒውተር ለመጨመር አዲስ ኮምፒውተር በዛ ኔትወርክ ላይ አድ ለማድረግ ምንድነው ማለት ነው? ቀላልና ሲምፕል ነው ማለት ነው። ዳታ ትራንስሚሽን will be high የዳታ ትራንስሚሽን
ሬቱ ሃይ ነው ወይም ደግሞ ከፍተኛ ነው። if one computer in star topology fails, the only failed computer is unable to send receive data። አንዱ ኮምፒውተር ምን ስታር ቶፖሎጂ ላይ አንዱ ኮምፒውተር ፌል ካደረገ አንዱ ፌል ያደረገው ኮምፒውተር ምን ማድረግ አይችልም፣ ሴንድ ወይም ሪሲቭ ማድረግ አይችልም፣ መረጃን ዝም ብሎ መላክ አይችልም ማለት ነው። ያ ከተበላሸ ይበላሻል ማለት ነው። ስለዚህ መረጃዎችን ዝም ብሎ አይልክም። ያ ኮምፒውተር ስለተበላሸ ምን መሆን አይችልም፣ ወይም ሪሴንድ ወይም ሴንድ ወይም ደግሞ ሪሲቭ ማድረግ አይችልም ዳታዎችን። የዛኔ ማድረግ ኤቢሊቲ አይኖረውም ማለት ነው። ስለዚህ አንድ አድቫንቴጅ ልንወስደው እንችላለን። ሌላው ደግሞ ዲስአድቫንቴጅ ስንወስደው ሴንትራል ዲቫይስ ስቶፕ ፋንክሽኒንግ ዘ ኢንታየር ኔትወርክ ኢዝ ፌልስ። ስለዚህ ሴንትራል የሆነ ዲቫይሱ በሚቆምበት ጊዜ ፈንክሽኑን በሚተውበት ጊዜ ኢንታየር ኔትወርኩ ምን ያደርጋል ማለት ነው? ፌል ያደርጋል። ሁሉም ኮምፒውተሮች ይቆማሉ ማለት ነው። ሞር ኬብል ሪኳየርድ ዛን በስ ቶፖሎጂ ከበስ ቶፖሎጂ ጋር ምን ስናደርገው ራዘር ዛን ፍሮም በስ ቶፖሎጂ ዘ ስታር ቶፖሎጂ ኢዝ ሪኳየርድ ፎር ሞር ኬብልስ። ስለዚህ ከበስ ቶፖሎጂ ስታር ቶፖሎጂ ብዙ የሆነ ኬብሎችን ምን ያደርግልናል ማለት ነው? ሉስ ያደርጋል ማለት ነው። ስለዚህ ብዙ ኮምፒውተሮችን ይፈልግብናል፣ ይፈጅብናል። ኖይዝ ኢዝ ክሪኤትድ ኦን ዘ ኔትወርክ ኢን ስታር ቶፖሎጂ። ስለዚህ ኖይዝ የምንለው ነገር ወይም ደግሞ ምን የተለያዩ ከሀቡ ወይም ከስዊቹ ዲስትሪቢዩት በሚሆኑበት ጊዜ ኔትወርኮቹ ኖይዝ ይኖራል ማለት ነው። ወይም ደግሞ የተለያዩ የንፋስ ወይም የዌቭ ምኖች ችግሮች ሊኖሩ ይችላሉ። ወይም ደግሞ ኖይዝ የምንለው ነገር is created on the network in star topology በኔትወርክ በስታር ቶፖሎጂ ጊዜ ምን ያደርጋል ማለት ነው? ኖይዞች ይፈጠራሉ፣ የተለያዩ ድምጾች ሊፈጠሩ ይችላሉ ማለት ነው። ሌላው ደግሞ ሪንግ ቶፖሎጂ ነው። ሪንግ ቶፖሎጂ ስንል እንደ ስሙ የምንረዳው ምንድነው? የቀለበት አይነት የኔትወርክ ቶፖሎጂ አይነት ማለት ነው። ኮምፒውተር and other peripheral devices are connected a single circle of cable። ሁሉም ፔሪፌሪያል ዲቫይሶች ሲንግል የሆነ ሰርክል ኬብል አላቸው ማለት ነው። ምን የሆነ ክብ የሆነ ኬብል አለ። በዛ ኬብል አማካኝነት ምን ያደርጋሉ? ሪንግ ሰርተው ቀለበት ሰርተው ወይም ኦ ሼፕ ሰርተው ኮምፒውተሮቹ ኮኔክት ከሆኑ በኋላ በእነዛ ኮምፒውተሮች መካከል ከአንዱ ኮምፒውተር ወደ አንዱ ኮምፒውተር በቶክን ፓስ አማካኝነት ምን ያደርጋል ማለት ነው? ኮሙኒኬሽኑ ሀፕን ይሆናል ማለት ነው። አንላይክ በስ ዜር አር ኖ ተርሚኔትድ ኢንድስ። እንደ በስ ቶፖሎጂ ተርሚኔት ወይም ደግሞ ተርሚኔሽን የላቸውም ማለት ነው። ትራንስሚቲንግ ዳታ አራውንድ ሪንግ ኢዝ ኮልድ ቶክን ፓስ። ስለዚህ ከአንዱ ኮምፒውተር ወደ አንዱ ኮምፒውተር መረጃዎቹ በቶክን ፓስ አማካኝነት ነው ምን የሚያደርጉት? ትራንስፈር የሚሆኑት ማለት ነው። token is special series of bits that travel around a token ring network. Each network has only one token። አንዱ ወይም ደግሞ እያንዳንዱ ኔትወርኮች የራሳቸው የሆነ አንድ ቶክን ፓስ አላቸው። ያቺ ቶክን ፓስ ከአንዱ ኮምፒውተር መረጃን ይዛ፣ ዳታን ይዛ፣ ሲግናልን ይዛ ወደ አንዱ ኮምፒውተር ትሄዳለች። ያ ኮምፒውተር ከደረሰው በኋላ ከእንደገና ሌላኛው ኮምፒውተር በቶክን ፓስ አማካኝነት ዳታ ፍሎ ያደርጋል ማለት ነው። ሪንግ ኔትወርክ አቮይድ ዘ ዳታ ኮሊዥን። ዳታዎች ኮሊዥን እንዳይፈጠር ምን ያደርጋል ማለት ነው? አቮይድ ያደርግልናል ማለት ነው። ሌላው እንደ ፕሮንስ እና ኮንስ የምንወስደው በሪንግ ቶፖሎጂ ጊዜ it is more reliable than star network because communication is not dependent on a single host device። ስለዚህ more reliable የሚሆነው በስታር ኔትወርክ ጊዜ ከስታር ቶፖሎጂ more reliable ነው። ምክንያቱም communication is not dependent on a single host device። ኮሙኒኬሽኑ በአንድ ኮምፒውተር ላይ ወይም ደግሞ በአንድ ዲቫይስ ላይ ዲፔንድ ይሆን አይደለም ማለት ነው። all station have equal access። ስለዚህ እያንዳንዱ ኮምፒውተሮች ምን አላቸው? እኩል የሆነ ምን አላቸው? አክሰስ ማድረግ ይችላሉ። እዚህ ጋር ያለው መረጃ ወደ እዚህኛዋ ኮምፒውተር በአንድ ጊዜ ምን ያደርጋል ማለት ነው? ፍሎ ያደርጋል ማለት ነው። ስለዚህ ሴንትራል የሆነ ዲቫይስ የለንም።
ሴንትራል የሆነ ኮምፒውተር የለንም። ያ ኮምፒውተር ለሚፈልገው ኮምፒውተር መረጃን መላክ አይችልም። ያ ኮምፒውተር መረጃዎችን ከላከ ለሁሉም ኮምፒውተሮች በአንዴ ምን ያደርጋል ማለት ነው? ተራ በተራ ያ መረጃ ያ ሲግናል ይዳረሳል ማለት ነው። አንድ አድቫንቴጅ ነው። ኮሊዥን ኢዝ ኢዚሊ ዲቴክትድ። በእያንዳንዱ ኮምፒውተር ላይ የሚፈጠሩ ኮሊዥኖች ችግሮች ሊኖሩ ይችላሉ። የተለያዩ ችግሮችን ምን ያደርጋል ማለት ነው? ኢዚሊ ዲቴክት እንድናደርግ ምን ያደርጋል? ይረዳናል። ኔትወርክ ሪንግ ቶፖሎጂ ጊዜ ማለት ነው። ስለዚህ ፕሮብለሙን ኢዚሊ ዲቴክት ለማድረግ ፕሮብለሙን በቀላል ሁኔታ ለማወቅ ምን ያደርጋል ማለት ነው? ያመቻችልናል ወይም ደግሞ ሞር ፋሲሊቴትድ ነው ማለት ነው። ስለዚህ እንደ ዲስአድቫንቴጅ የምንወስደው ኮምፒውተር አት ኤ ታይም ካን ሴንድ ዳታ ኦን ኤ ሲንግል ቶክን ሪንግ። ኮምፒውተሮቹ ወይም ደግሞ አንዱ ኮምፒውተር መረጃዎችን የሚልከው በአንድ ጊዜ ስር በቶክን ፓስ አማካኝነት ነው። ያቺ ቶክን ፓስ ትልቅ ሚና አላት ማለት ነው። ስለዚህ በሌላ ዳታ ባለው አክሰስ በሌላ በብዙ አክሰሶች ሳይሆን በአንድ ቶክን ፓስ አማካኝነት ነው ዳታዎቹ በአንድ ጊዜ ዲስትሪቢዩት የሚሆኑት። ይሄ ደግሞ ዲሌይ ሊፈጥር ይችላል ማለት ነው። ኢፍ ዋን ኮምፒውተር ፌልስ፣ አንድ ኮምፒውተር ፌል ካደረገ ኔትወርክ ዊል ፌል፣ ሁሉም ኮምፒውተሮች ፌል ያደርጋሉ። ምክንያቱም each computer acts as a repeater to boost the signal and send it the next computer። አንዱ ኮምፒውተር ነው ከእንደገና ሪጀነሬት አድርጎ ሪፒት አድርጎ ኮምፒውተሩን ምን ያደርጋል? ቡስት አድርጎ ወደ ሌላኛው ኮምፒውተር ሲግናል የሚልከው ወደ ኔክስት ኮምፒውተር የሚልከው። ስለዚህ አንዱ ኮምፒውተር ተበላሸ ማለት ያንን ሲስተም በቀላሉ ላውንች ማድረግ አንችልም። ሞር ኤክስፔንሲቭ ዛን በስ ቴክኖሎጂስ፣ ከበስ ቶፖሎጂ ሞር የሆነ በምንጠቀም ጊዜ ሞር የሆነ ኤክስፔንሲቭ ነው ማለት ነው። ብዙ ኮስቶችን፣ ብዙ ሌበሮችን፣ ብዙ የሆኑ ኤክስፐርት ፐርሰኖችን ልንጠቀም እንችላለን። ስለዚህ ከበስ ቶፖሎጂ ስናነጻጽረው ብዙ ሞር ኤክስፔንሲቭ ነው የሚሆነው ማለት ነው። ብዙ የሆነ ሳክሪፋይስ ልናደርግ እንችላለን በአንጻራዊነት። ስለዚህ መጨረሻኛ ላይ የምናየው ሃይብሪድን ከማየታችን በፊት ወይም ደግሞ ዋነኞቹ የኔትወርክ ቶፖሎጂ ከመጨረሳችን በፊት አራተኛው ቶፖሎጂ ምንድነው? ሜሽ ቶፖሎጂ የምንለው ነው። ኢት ኦፈርስ ሱፒሪየር ሪደንደንሲ ኤንድ ሪላያቢሊቲ። ሱፒሪየር የሆነ ሪደንደንሲ እና ሪላያቢሊቲ፣ ምቹነትና ሪደንደንሲን ምን የሚያደርግ ነው? የሚያሳልጥ ነው ሜሽ ቶፖሎጂ ስንል። ኢች ኮምፒውተር ኢዝ ኮኔክትድ ቱ ኤቭሪ አዘር ኮምፒውተር ባይ ሴፓሬት ኬብሊንግ። አንዱ ኮምፒውተር ከአንዱ ኮምፒውተር ጋር ኮኔክት ያደረገበት ሲስተም ኮምፕሊትሊ ሴፓሬት በሆነ ኬብል ነው ማለት ነው። ስለዚህ አንዱ ኮምፒውተር ፌል አደረገ ማለት እንደ ሌላኛው ቶፖሎጂዎች ምን ያደርግም ማለት ነው? ኮምፕሊትሊ ስራውን አያቆምም። ስራውን ምን ያደርግም ማለት ነው? ኮምፒውተሮች ሁሉ ስራቸውን አያቆሙም። ይሄ አንዱ ኮምፒውተር ፌል ካደረገ ሌሎቹ ኮምፒውተሮች ባላቸው የተለያየ የኔትወርክ ኮኔክት ያደረጉ ኬብሎች ስላሏቸው በእነዛ ኬብሎች መካከል መረጃዎችን፣ ሲግናሎችን መለዋወጥ ይችላሉ ማለት ነው። ስለዚህ ሜሽ ቶፖሎጂ የምንለው ኢዚ ፎር ትራብል ሹቲንግ ኤንድ ኢንክሪዝድ ሪላያቢሊቲ፣ ምቹነትን ይጨምራል። ስለዚህ ኤክስፔንሲቭ ቱ ኢንስቶል ቢኮዝ ዘይ ዩዝ ኤ ሎት ኦፍ ኬብሊንግ። ስለዚህ ሜሽ ቶፖሎጂን በምንጠቀም ጊዜ በምስሉ ላይ እንደምታዩት ብዙ ኬብሎችን ምን አድርገናል? ኮኔክት አድርገናል። ይሄ ኮምፒውተር ከእያንዳንዱ አምስቱም ኮምፒውተር ጋር ኮኔክት አድርጓል በምናየው ኬብል አማካኝነት ማለት ነው። ይህም ኮምፒውተር ልክ እንደዛው ከእያንዳንዱ 5 ኮምፒውተሮች ጋር ኮኔክት አድርጓል። ይህም ኮምፒውተር ከሁሉም ኮምፒውተሮች ጋር ኮኔክት አድርጓል። ስለዚህ ሁሉም ኮምፒውተሮች ምን ናቸው ማለት ነው? ኢንስቶል ተደርገዋል ማለት ነው። ስለዚህ ሞር ኤክስፔንሲቭ የሆነ ኬብል ታይፕ ይኖረናል ማለት ነው። ታይፕስ ኦፍ ሜሽ በምንመለከት ጊዜ ሃፍ ሜሽ እና ፉል ሜሽ የምንላቸው የሜሽ ኔትወርክ ቶፖሎጂ አይነቶች አሏቸው። የኔትወርክ ሚዲያ ቻናል ኮሚኒኬት ኢን ኤ ሲንግል ዳይሬክሽን ዋን ዌይ ኮሚኒኬሽን። አንድ ዌይ በሆነ ኮሚኒኬሽን የምንጠቀመው የሜሽ ቶፖሎጂ አይነት ሃፍ ሜሽ እንለዋለን። ኢች ኮምፒውተር ኦር ፔሪፌራል ኔትወርክ ኮኔክሽን ዋን ዌይ ዋን ዳይሬክሽን ዜር ኢዝ ኖ መልቲ ዳይሬክሽን። አንዱ ኮምፒውተር ከአንዱ ኮምፒውተር ጋር ያለው
ኮኔክሽን ምን እንለዋለን? ሃፍ ሜሽ እንለዋለን። ነገር ግን አንዱ ኮምፒውተር ከሌላ ብዙ ከሆኑ ኮምፒውተሮች ጋር ምን አላደረገም? ኮኔክት አላደረገም። መልቲ ዳይሬክሽን በሆነ መልኩ አልተዘረጋም። ያ አይነት የቶፖሎጂ አይነት ሃፍ ሜሽ ቶፖሎጂ እንለዋለን። ፉል ሜሽ የምንለው ዘ ኔትወርክ ሚዲያ ቻናል ኮሙኒኬት ኢን መልቲፕል ዳይሬክሽን ፉል ዌይ ኮሙኒኬሽን። ቅድም እንዳየነው ሁሉም ኮምፒውተሮች ምን ያደረጉ ጊዜ ነው? ኮኔክት ያደረጉ ጊዜ። ሁሉም ኮምፒውተሮች ፉሊ ኢምፕሎይ በሆኑ ጊዜ ፉል ሜሽ ቶፖሎጂ እንለዋለን ማለት ነው። ዋን ኔትወርክ ኦፍ ኮምፒውተር ዳይሬክትሊ ኮሙኒኬት ኦል ዘ ኔትወርክ ኦፍ ኢች ኮምፒውተር ኢን ዘ ዲቫይስስ። ስለዚህ አንዱ ኮምፒውተር ከሌላኛው ኮምፒውተር ጋር ዳይሬክትሊ ኮሙኒኬት ያደርጋል። ከሌሎኞቹ ኮምፒውተሮች ጋር ዳይሬክትሊ ኮሙኒኬት ያደርጋል። ፉሊ ኮሙኒኬሽን ይፈጽማል። ስለዚህ ሁሉም ኮምፒውተር ፉል በሆነ መልኩ መረጃዎችን መለዋወጥና መቀባበል ይችላሉ። ስለዚህ ሁሉም ኮምፒውተሮች የራሳቸውን ኬብል ዩዝ በማድረግ ኢዚሊ ኔትወርክን ኮኔክት መደራረግ ይችላሉ ማለት ነው። ስለዚህ እንደ ሌላኞቹ የኔትወርክ ቶፖሎጂ አይነቶች አድቫንቴጅ እና ዲስአድቫንቴጅ አለው። ዋን ኮምፒውተር ፌልስ ዘን ዘ ኢንታየር ኔትወርክ ዊል ኖት ቢ አፌክትድ። አድቫንቴጁ ጥቅሙ ምንድነው? አንዱ ኔትወርክ ወይም አንዱ ኮምፒውተር ከተበላሸ ሁሉም ኮምፒውተር ምን አያደርግም? አፌክት አያደርግም። በሌላኛው ኔትወርክ ኬብል በሚዲያ አማካኝነት ኮሙኒኬት ያደርጋል። ኢት ኢዝ ባክአፕ ካፓቢሊቲ ባይ ፕሮቫይዲንግ መልቲፕል ፓስ ትሩ ዘ ኔትወርክ። ስለዚህ የባክአፕ ካፓቢሊቲ ያለው መልቲፕል የሆኑ ፓዞችን ኔትወርክ ያደርጋል። መልቲፕል የሆኑ ኮምፒውተሮች ጋር ይገናኛል። የዚህ ጊዜ ባክአፕ ካፓቢሊቲ ይኖረዋል። ምንም አይነት ፊር አይኖረንም። መረጃችን በተለያየ መልኩ መረጃችን ልንለዋወጥ እንችላለን። ስለዚህ አንዱ ኮምፒውተር ስለተበላሸ ኔትወርኩን ሙሉ ምን አያደርግም ማለት ነው? አፌክት አያደርግም። አንዱ ኮምፒውተሩን መጠቀም ትተን ሌላውን ኮምፒውተር መጠቀም እንችላለን ማለት ነው። ስለዚህ እንደ አንድ አድቫንቴጅ ልንጠቀመው እንችላለን። ዲስአድቫንቴጁ ምንድነው? ኢት ሪኳየር ሞር ኬብል ዛን ኢዝ ኒድድ ኢን አዘር ቶፖሎጂስ። ከሌላ ቶፖሎጂ አንጻር ሞር የሆነ ኬብሎችን ምን ያደርጋል? ሊጠቀማል ማለት ነው። ስለዚህ ውድ ነው ልንለው እንችላለን። ለኬብሉ የምናወጣው ኮስት፣ ለኬብሉ የምናወጣው ወጪዎች ምኑን ኔትወርክ ቶፖሎጂውን ወይም ኔትወርኩን የምንዘረጋበት ሞዴል ታይፑን የምንዘረጋበት ሲስተሙን ውድ እንዲሆን ኤክስፔንሲቭ እንዲሆን ያደርገዋል ማለት ነው። to connect any computer is requires to n-1 cables and n means number of computers። ስለዚህ n-1 የሚባል የራሱ የሆነ ምን አለው ማለት ነው? ፎርሙላ አለው። አንዱ 5 ኮምፒውተር ቢኖር 5ቱ ኮምፒውተር ኮኔክት የሚያደርጉበት ሲስተም በn-1 ካልኩሌሽን ወይም ደግሞ ፎርሙላ አማካኝነት ኔትወርካችንን መዘርጋት እንችላለን። ስለዚህ ነምበር ኦፍ ኮምፒውተሩን ምን በማድረግ የሚፈልገውን ኬብሉን በመለየት ምን ልናደርግ እንችላለን? ኔትወርኩን መዘርጋት እንችላለን። ስለዚህ እንደ አንድ ምንድነው ማለት ነው? ኬብሉ በተበላሸብን ጊዜ ኮምፒውተሮቹ ምን አያደርጉም? ኮምፒውተሩ ምን አያደርግም? አፎርድ ማድረግ አይችልም። ያንን ደግሞ n-1 በሚባል ካልኩሌሽን ምን እናደርጋለን? እንጠቀማለን ማለት ነው። መጨረሻ ላይ ሃይብሪድ ቶፖሎጂ አለ። ኢትስ ኮምቢኔሽን ኦፍ ቱ ኦር ሞር ስታንዳርድ ቶፖሎጂ። ከአንድና ከሁለት በላይ የሆኑ የቶፖሎጂ ታይፖች ሃይብሪድ ቶፖሎጂ እንላለን። ኤግዛምፕል ስታር በስ፣ ስታር ከሪንግ ጋር ያለው ቶፖሎጂ፣ ስታር ከበስ ጋር ያለው ቶፖሎጂ አይነት ሃይብሪድ ቶፖሎጂ እንለዋለን። ስታር በስ የምንለው ኮምቢኔሽን ኦፍ በስ ኤንድ ስታር ቶፖሎጂ። ኢት ኔትወርክስ አር ሊንክድ ቱጌዘር ዊዝ ሊነር በስ ትራንክ። ስለዚህ ሊነር በሆነ መልኩ ምን ያለው ማለት ነው? ትራንክ አለው ማለት ነው። ስለዚህ የዚህን አይነት ቶፖሎጂ ሃይብሪድ ቶፖሎጂ ስታር በስ ቶፖሎጂ እንለዋለን ማለት ነው። በሃይብሪድ ቶፖሎጂ ስር ያለ የስታር እና የበስ ሚክስ የሆነ የቶፖሎጂ ታይፕ ነው ማለት ነው። if one computer goes down it will not affect the rest of the network። የአንዱ የቶፖሎጂ ታይፕ ከተበላሸብን በሌላኛው የቶፖሎጂ ታይፕ እንጠቀማለን ኔትወርካችንን ማለት ነው።
ስለዚህ የተለያየ አይነት የኔትወርክ አዘረጋገት ወይም ደግሞ የኔትወርክ ላውንቺንግ ሲስተም ነው የተጠቀምነው። ኔትወርኩን የዘረጋንበት መንገድ ምንድነው ማለት ነው? የተለያየ ነው። አፌክት አይሆንም። if a hub goes down all computer on the hub are unable to communicate። ሀቡ ምን በሚያደርግበት ጊዜ ዳውን በሚያደርግበት ጊዜ ሁሉም ኮምፒውተሮች ምን ያደርጉ ማለት ነው? ኮሙኒኬት አያደርጉም ማለት ነው። ስለዚህ ሀቡ ምን መሆን የለበትም? መበላሸት የለበትም። ኢዝሊ ፋሲሊቴት ማድረግ አለበት። ስለዚህ እንደ አንድ ስታር ቶፖሎጂ ስንጠቀም ሀቡ ትልቅ ሚና አለው ማለት ነው። ልክ እንደዚህ ማለት ነው። እዚህ ጋር አንድ ሀብ አለ። ሀቡ ለእነዚህ ኮምፒውተሮች ይልካል። እዚህ ጋርም አንድ ሀብ አለ። እነዚህ ሀቡ ለአንድ ኮምፒውተሮች ይልካል። ስታር እና በስ ይፈጥራሉ ማለት ነው። ምንድነው ማለት ነው? እነዚህ ቀጥ የሆነ ስትራክቸር ኖሮት ነገር ግን እነዚህ ስዊቾቹ ለእያንዳንዱ ኮምፒውተሮች ምን ያደርጋል ማለት ነው? መረጃዎችን ይቀባበላል፣ መረጃዎችን ይላላካል ማለት ነው። ስታር እና ሪንግ ቶፖሎጂ ሊኖሩ ይችላሉ በሃይብሪድ ቶፖሎጂ ስር። sometimes called starred wire ring appear similar to the star bus. The star ring and the star bus are centered in hub that contains actual ring or buses. ስለዚህ መሀል ላይ ምን አለ ማለት ነው? መሀል ላይ አንድ ኮምፒውተር መሀል ላይ አንድ ስዊች ወይም ሀብ አለ። ስለዚህ መሀል ላይ ያለው ምን ሀቡ ወይም ስዊቹ መረጃዎችን ለእያንዳንዱ ኮምፒውተር ለእያንዳንዱ ዲቫይስ ዲስትሪቢዩት በሚያደርግበት ጊዜ ያን ደግሞ ዲስትሪቢዩሽን ምን ያደርጋል ማለት ነው? ያንን መረጃ ተቀብሎ ለሌላኛው ኮምፒውተሮች ለብዙ ኮምፒውተሮች ምን ያደርጋል? መረጃውን ዲስትሪቢዩት ያደርጋል ማለት ነው። ስለዚህ የሁለት አይነት የስታር እና የሪንግ ቶፖሎጂ ሲስተሞችን ምን ማድረግ እንችላለን? መዘርጋት እንችላለን ማለት ነው። እነዚህን ስታር እና ሪንግ ቶፖሎጂን በመጠቀም ሴሌክቲንግ ኦፍ ቶፖሎጂዎችን ሴሌክት በምናደርግበት ጊዜ አድቫንቴጅ እና ዲስአድቫንቴጆችን አጠር ባለ መልኩ እንመልከት። በስ ቶፖሎጂ ላይ አድቫንቴጁ ምንድነው? ዩዝ ኦፍ ኬብል ኢዝ ኢኮኖሚካል። አንድ ኬብል በመጠቀም ኔትወርኩን ልንዘረጋ እንችላለን። ሚዲያ ኢዝ ኢንኤክስፔንሲቭ ኤንድ ኢዚ ቱ ወርክ ዊዝ። ሚዲያዎቹ የምንጠቀማቸው ኔትወርክ ታይፖች ውድ አይደሉም። ሲስተም ሲምፕል ኤንድ ሪላየብል። ሲስተሙ ቀላል የሆነና ምቹ የሆነ ነው። በስ ኢዝ ኢዚ ኤክስቴንድ። የተለያዩ ኮምፒውተሮችን በዛ ላይ አድ ማድረግ እንችላለን። እንደ ዲስአድቫንቴጅ የምናየው ኔትወርክ ስሎው ዳውን ኢዝ ሄቪ ትራፊክ። ኔትወርኩ በጣም ትንሽ ነው። ፕሮብለም አር ዲፊካልት ቱ አይዞሌት። ለሚፈጠሩ ለእያንዳንዱ ችግሮች ፕሮብለሙን አይዞሌት ማድረግ አንችልም። ኬብል ብሬክ ካን አፌክት መኒ ዩዘርስ። ኬብሉ ብሬክ በሚሆንበት ጊዜ ሁሉም ዩዘሮች አፌክት ይሆናሉ። ሪንግ ቶፖሎጂ ጊዜ ሲስተም ፕሮቫይድስ ኢኳል አክሰስ ፎር ኦል ኮምፒውተርስ። ሲስተሙን ፕሮቫይድ በምናደርግበት ጊዜ ሁሉም ኮምፒውተሮች ፕሮቫይድ ያደርጋሉ፣ ይቀበላሉ፣ አክሰፕት ያደርጋሉ፣ አክሰስ ያደርጋሉ። ፐርፎርማንስ ኢዝ ኢቨን ዲስፓይት መኒ ዩዘርስ። ስለዚህ ፐርፎርማንሱ ምን ያደርጋል ማለት ነው? መኒ ዩዘሮችን ምን ሊያደርግ ይችላል ማለት ነው? ሊያስጠቅም ይችላል ማለት ነው። ፐርፎርማንሱ ከፍ ያለ ነው። ብዙ የሆኑ ዩዘሮችን ምን ያደርጋል ማለት ነው? ፐርፎርማንሱ ሊያስጠቅማቸውና ፐርፎርም እንዲያደርጉ ያስችላቸዋል። ፋይሎር ለዲስአድቫንቴጅ የምናየው ፋይሎር ኦፍ ዋን ኮምፒውተር ካን ኢምፓክት ዘ ረስት ኦፍ ኮምፒውተር። ስለዚህ አንዱ ኮምፒውተር ተበላሸ ማለት ሁሉም ኮምፒውተሮች ቀጥ ይሉብናል። ፕሮብለምስ አር ሃርድ ቱ አይዞሌት። ችግሮችን ደግሞ በቀላል በሆነ መልኩ መቅረፍ አንችልም። ኔትወርክ ሪኮግኒሽን ዲስራፕትስ ኦፕሬሽን። ኔትወርክ ሪኮግናይዝ ወይም ደግሞ ኔትወርክ ሪኮንፊግሬሽን ዲስራፕትስ ኦፍ ኦፕሬሽን። ኔትወርኩን ከእንደገና ሪኮንፊገር በምናደርግበት ጊዜ ኦፕሬሽኑን ዲስራፕት ሊያደርግብን ይችላል ማለት ነው። ስታር ቶፖሎጂ ላይ ስንመጣ ሞዲፋይንግ ሲስተም ኤንድ አዲንግ ኒው ኮምፒውተር ኢዝ ኢዚ። አዳዲስ ኮምፒውተሮችን ለመጨመር በጣም ቀላል ነው። ሴንትራላይዝድ ሞኒተሪንግ ኤንድ ማኔጅመንት አር ፖሲብል። ሴንትራላይዝድ የሆነ የሞኒተሪንግ ስራ ማኔጅ ያደርግልናል።
failure of one computer does not affect the rest of the networks. decentralized እንደ ዲስአድቫንቴጅ የምንወስደው ደግሞ ምንድነው ከስታር ቶፖሎጂ decentralized point fails the network fails centralized የሆነው ዲቫይስ ቆመ ማለት ኔትወርክ ሁሉ አጠቃላይ ኔትወርክ ሁሉ ፌል ያደርጋል ማለት ነው። መጨረሻኛ ላይ ሜሽን አይተናል። ሜሽ ላይ ምንድነው ሲስተም ፕሮቫይድስ ኢንክሪዝ ሪደንደንሲ እንደ ሪላያቢሊቲ የተለያዩ ድግግሞሽና ሪላያቢሊቲ እንዲኖሩ ፕሮቫይድ ያደርግልናል። ዊ አስ ኢዚ ፎር ትራብል ሹቲንግ ለተበላሸብን ኮምፒውተር ደግሞ ያንን የተበላሸውን ኮምፒውተር የተበላሸብንን ኬብል እና ላይን ለመጠገን ትራብል ሹቲንግ ለማድረግ በጣም ቀላል የሆነ ሲምፕል የሆነ ሜተድ ነው ማለት ነው። ሌላው ዲስአድቫንቴጁ ምንድነው ሲስተም ኢዝ ኤክስፔንሲቭ ቱ ኢንስቶል ቢኮዝ ኤ ሎት አማውንት ኦፍ ኬብል ስለዚህ ብዙ ኬብሎችን በዩዝ ያደርጋል። ብዙ ኬብሎችን ስለሚጠቀም በጣም ብዙ የሆነ ገንዘብና ብዙ የሆነ ኤክስፐርት የሆነ ገንዘብ ስለሚጠይቀን በኤክስፐርት ለሆኑ ሰዎች የምንከፍለው ገንዘብ በጣም ብዙ ስለሆነ ሲስተሙን ለመዘርጋት የምናወጣቸው ለዲቫይስ የምናወጣቸው ፕራይሶች ኮስቶች ብዙ ስለሆኑ ኤክስፔንሲቭ ነው እንለዋለን ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ እንዴት አድርገን ነው ቶፖሎጂን መለየት የምንችለው ቶፖሎጂ ታይፖች ቶፖሎጂ በምን አይነት መንገድ መልኩ ሊቀመጥ ይችላል በፊዚካል ወይ ሊቀመጥ ይችላል በሎጂካል ወይ ሊቀመጥ ይችላል የሚለውን በተወሰነ መልኩ አይተናል። በኔክስት ቪዲዮአችን ላይ ደግሞ በፓርት 3 ቪዲዮአችን ላይ ዳታ እንዴት ነው ኮሙኒኬት ማድረግ ወይም ደግሞ ዳታን እንዴት መለዋወጥ እንችላለን የሚለውን ፓርት እንቀጥላለን ማለት ነው።